የፌስቡክ ወዳጆቻችን እንዴት ናችሁ? ከለንደን ወደ ግሪክ ወስዳችኋለሁ። ግሪክ ደግሞ አጃይብ የሚያስብል የአበሻ ጉድ አለ። ያንን ጉድ እስቲ አብረን እንስማው። መልካም ጊዜ። ወደ እህታችን እንሂድ። ሄሎ የኔ እህት እንደምን ነሽልኝ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ድምጽሽ ሞቅ አድርገዋ። ብርድ ነው እንደ ግሪክ? አረ ትንሽ ካደግን ብዬ ነው። ግሪክ በጣም አስቸጋሪ ቦታ ነው ለኢትዮጵያን ከሚባሉ። በቃ በረሃ ተጉዛችሁ ከመጣችሁ በኋላ ራሱ እዛ ያለው ከፈፈላችሁ በጣም በረሃ ምን ተበላችሁ? እስቲ ንገሪኝ እስቲ ስለ በረሃ ጉዟችሁና እዛ ስላለው ነገር። ኦኬ ከመጀመሪያው ማለት ነው። ከአረብ ሀገር ልጀምርልህ ነው ማለት ነው። ከአረብ ሀገር ጉዞ ጀምር አጣራ አድርጌ። ኦኬ ከቤሩት እንመጣለን፣ ከሶሪያ እንመጣለን፣ ከኢራቅ እንመጣለን፣ ከኢራን እንመጣለን፣ ከኩርዲስታን የሚባል ቦታ እንመጣለን። እሺ ገብተዋል። ያ ሁሉ የሚመጣው በእግሩ ነው። መቼም ያለፈው ሁሉ ያውቀዋል። በእግሩ ነው የሚመጣው። ያው ቱርክ ላይ ትደርሳለህ፣ መከራው አለ፣ እግር አለ፣ እግር መንገድ አለ። ቱርክ ስገባ ችግር አለ። ያ ቱርክ በማልፈ ያው ግሪክ ኢሮፕ ነው። ኢሮፕ ለመግባትም ባህር ነው እንደምታየው በማንኛውም ሚዲያ እንደሚታየው ማለት ነው። እዛ ገባችሁ። አሁን ወደ ሰዓት ስለማይኖረን ቶሎ እንድትልኝ ፈልጋለሁ። እሺ ግሪክ ገባን። በቃ ከግሪክ ከገባን በኋላ ያንን ባህር አልፈን ያንን መከራ ያንን ሁሉ ችግር አልፈን ሞትን አልፈን ሬሳ እየረገጥን ሬሳን ባህር የተፋውን እያለፍን ያንን አይተን እዚህ ጋር ደርሰን መማር ሲገባን ከዛ ያወጣንን አምላክ ማመስገን ሲገባን እዚህ ጋር የምታየው የዘር ክፍፍል ነው። እርስ በራስ የመባላት ነው። አንዱ ለአንዱ ያለ ማሰብ ነው የምታገኘው። አንዱ እንደማያውቅ መስማማት የለም፣ ፍቅር የለም በጭራሽ። ሄሎ እየሰማኝ ነው? በረሃ ውስጥ ያንን ሁሉ መከራና ያንን ሁሉ መከራ ተጉዛችሁ መጣችሁ። እንዳው እዳ ከደረሳችሁ በኋላ ነው በጣም እርስ በርሱ አበሻ ኢትዮጵያ ባህሩ ቢበላ ይሻላል እኮ። ባህሩ ቢበላክ ይሻላል። ባህሩ ይበላቸውማ እግዚአብሔር በቃ ወሰዳቸው እንትን ብሏቸው። እዚህ ጋር ያን ሁሉ አልፈን የሞተ እኮ ሬሳ ባህር የተፋውን እኮ እያየክ ነው የምትመጣው። እኔ በበኩሌ እኔ ከ6 ዓመት በፊት እዚህ ሀገር ስገባ የሚገርምክ እኔ ጓደኛዬ የሞተ ሬሳ ላይ የተቀመጠችበት አጋጣሚ አለ። ሬሳ ባህር የተፋቸው ነው። ይገማል። ቱርክ ቦርደር ላይ በጣም ነው የሚሸተው። ባህር ተፍቶት እንዴት ያሳዝናል ህዝቡ። ያንን እያየን ታየምተን ግሪክ ውስጥ ራሱ እንትን ነው የሚባለው አበሻን ቀጥረብ ነው የሚሉት አሉ። በዚህ ከፈፈላችሁ እርስ በርሳችሁ አሁን የመጣው የሚገርም ከ10 ዓመት በፊት ያለውና አሁን ያለው ግሪክ ላይ ብታይ በጣም ይለያያል። እንዴት ብትለኝ በፊት በኢትዮጵያዊነታችን እኛ ግሪክ ላይ ብዙ ታሪክ አለ። እኛ ኢትዮጵያውያን ናቸው። በኃይለ ሥላሴ ጊዜ የተደረገ ብዙ ነገር ለግሪኮች ኃይለ ሥላሴ ያደረጉ ብዙ ታሪክ አለ። በዛ ያከብሩናል። ግሪኮች ራሱ ኢትዮጵያዊ ነህ ሆይ ብለው ነው የሚቀጥሩክ። በአሁን ሰዓት ግን አንድ አበሻ ሲባል ወይ እንዲህ ልታረግ ነው ወይ እንዲህ ረግ ነው አይቻልም። ሪፈረንስ አንጣ ትባላለክ። ገብቶሃል? ሪፈረንስ ማለት እኔ ለምሳሌ እዚህ ቤት ነው የምሰራው። ሴትዬን እባክሽን አበሻ ወንድም ይሁን ሴት ስራ ካገኘሽ ንገሪኝ ይላታለሁ። ገብቶሃል? ያቺ ሴትዮ በእኔ ጥሩ ኮንኩላት ለጓደኞቿ እሷ ጥሩ ናት ብላ በዚሁ አጋጣሚ ታውራ ታመጣላለች አንድ ስራ። ምንም ያለን ሰጣም ያን ስታመጣ ላንቺ ነው የሰጠው አምጥቱ ነገር ባጭር ወይልኝ ባጭርም ልክ ነገር በቃ ትብብር የለም። አሁን የምትላችሁ በየሀገሩ ያለው በሙሉ ግሪክ ላይ አለ። እንደውም ባይብስ ግሪክ ላይ ባይብስ ይብሳል። እንደው አበሻው እርስ በራሱ የሚባል እኔ እንደውም ከአረብ ሀገር ይልቅ እዚህ ሀገር ነበረ ፍቅር ሊኖር የሚገባው። ብዙ መከራና ችግር አይቶ የመጣው እዚህ ሀገር ነው። ብዙ ጣጣዎች ያለፈው እዚህ ሀገር ላይ ሆኖ ነበር ፍቅር ሊኖር የሚገባው። ግን ፍቅር የለም። እርስ በራሳችን የለም። ሲሞት ብቻ ነው። አንድ ሰው ሲሞት አበሻ አዋጣ ሲባል ያዋጣልሃል። እኔ ከሞትኩ ምን ይሰራልኛል? ምንም በቁም ያልተረዳዳኝ ምን ይሰራልኛል? አይርዳኝ፣ ልሞት፣ ችግር የለብኝም እንዴ።
በቁሜን አንተን ወንድሜ ወድቀህ ሳገኝና ብላና ጠጣ እና ላስጠጋ ካላልኩክ ምን ትርጉም አለው? ምንም ትርጉም በእውነት ለእግዚአብሔር ሰላምታ ትዘጋጋላችሁ? ለእግዚአብሔር ሰላምታ ምንም እግዚአብሔር ሰላም አይታክ የምታልፈንም ለዛ እል ነበር ስልክ ያገኘሁትን አበሻ ሰላም ለማለት እንደምን ዋላችሁ እንደምን አደራችሁ እላለሁ። ጠርቅማውክ ነው እንግዲህ ሀበሻ ይሄን ያልተጨካከለው ወገን እንግዲህ ስማ ጉዳችንን አቦ አይሆነ ነገር እንበል እስቲ ገባ በሉና በሉልኝ።